ነገር ግን ሁለቴ ነው የደገመችው ማለት ነው። እና ሩታዬ ማለት ነው አብርሽ ብቻ አይደለም ለዛችም ድገምልኝ ማለት ነው። አብርሽን ብቻ አይደለም ገባሽ? ያችንም እንደምታገኛትና እንደዚህ በጥፍ እንደምትይ እርግጠኛ ነኝ ማለት ነው። እና ጊዜዋን ትጠብቅ ሰዓቱ ይሄድ ግን ጊዜዋን ትጠብቅ ማለት ነው። እሷም ሲቀጥል ማለት ነው እሷ ምን አረገች ለምትሉ እሷ ናት ህይወታቸው ላይ ገብታ የምትበጠብጠው ማለት ነው። እና እሷም ገና ጊዜዋን ትጠብቅ ማለት ነው። አይቀርላትም። የሩታ ጥፊማ ሳትቀምስ በፍጹም ብታጅራት ትመለስም። ገባችሁ አይደለ? ስለዚህ ማለት ነው አብርሽ በጣም ነው የጠገብኩ የምሬን ነው። ምክንያቱም ለምን እንደሆነ ታውቃለህ? ማለት ሩታ አስገድዳ አይደለም ያገባችው ማለት ነው። ፍቅሯንም አስገድዳ ወይም ደግሞ አግባኝ በግድ ይዛ ወይም ደግሞ በፖሊስ አስይዛ ጠልፋ ምናምን አይደለም። ሶ አፍቅራ ፍቅሯን ጠየቀች፣ ተቀበልካት። ሶ ወደ ነው ያገባሃት እንጂ አስገድዳ አይደለም። ገባ አይደለ? ለዛውም ደግሞ ሁለቴ ሶስቴ ተንበርክከ ቀለበት አርገህላት ገባ? ማንም ወንድ ኢትዮጵያ ውስጥ ሁለቴ ሶስቴ ቀለበት ተንበርክኮ አርጎ አያውቅም ማለት ነው። ንግስት ስለሆነች ስለሚገባት ነው ተንበርክከ እስከ ዱባይ ድረስም ይዘሃት መተ ተንበርክከ ቀለበት ያረክላት ማለት ነው። ይሄ ሩታ አስገድዳ አይደለም። ገባ? በሷ ህይወት ወደ ነው እንጂ የገባው አስገድዳ አይደለም። ስለዚህ ተገዶ ህይወት የለም ምናምን የሚለው ነገር አቁም። ሲቀጥል ደግሞ ማለት ነው እናት አባቴ እንኳን እንደዚህ አድርጎኝ አያውቁም ማለት እዚህ ጋር እናት አባትን እያሰደብኩ ነው ያለው ማለት ነው። እናት አባትን አታስገባ። ለምን? ምክንያቱም እንደፈለኩ ከሴት ጋር ብለጣጣፍ እንደፈለኩ ወጥቼ ብገባ እንደፈለኩ የትም ባድር የትም ብሆን እናት አባቴ አይቆጣጠሩኝም። እንደፈለኩ ነው ያደኩት፣ እንደፈለኩ ነው ከሴት ጋር እየሆንኩኝ ያደኩኝ እያልክ ነው። እዚህ ጋር አልገባህም እንጂ ማለት ነው። የምታስረዳ ነገር ወይም ደግሞ ከአፍ የሚወጣ ቃላቶችን እየተቆጠብክ አውራ ማለት ነው። ምክንያቱም እንደዛ ባልከው ቁጥር በስነ ስርዓት አለማደግ ምናምን ነው የሚያመለክተው ማለት ነው። ገባ አይደለ? ስለዚህ ገጠር አባቶች ደግሞ አባትና እናት ደግሞ ገርፎ በሐለንጋ ነው ያሳደጉት። ይሄንን ማንም አይክድም ማለት ነው። የጉራጌ ልጅ ደግሞ እንደዚህ አላደገም። ከማንም ሴት ጋር ሊለጣጠፍ ከልጅነቱ ጀምሮ ምናምን ኖ ኔቨር። ምክንያቱም እዚህ ጋር ማለት ነው በስነ ስርዓት አላደግኩም ወይም ደግሞ እናት አባቴ እንደፈለጉኝ